እሺ ጋይስ እንዴት ናችሁ? የዛሬ የሳምንቷን መጨረሻ ቀን በሎስ ልጨርሳት ነው ዛሬ ማለት ነው። ከአሁን በኋላ ትሬድ ማድረግ አይመስለኝም። ሳምንቱን ሙሉ ሁለት ትሬድ ነው የወሰድኩት ይሄኛው ጋር ማለት ነው። አንድ ብሬክ ኢቭን ትሬድ፣ አንድ ሎስ ማለት ነው። ስለዛ ያን ያህል መጥፎ አይደለም። ሳምንቱን በጣም መጥፎ ስለነበረ ፎሬክስ ላይ በተለይ የወሰድኩት ትሬድ ኤንዚዲ ዩኤስዲ ላይ ነው። አሪፍ ነበረ። ዊኬድ ፔር ነበረ። ሲቱ ክሎጀር ሰጥቶ የነበረ ፎር አወር ክሎጀርን ባይሰጠኝ ብዙ ኤስኤምቲ ነበረው። ግን አሁን እዚህ ጋር የተሳሳትኩት ስህተት ፕራይስ ኦልሬዲ ፕሪቪየስ ዴይ ሎ ወስዶ ነበረ። ስለዛ ሙቭን ከጨረሰ በኋላ ነው የገባሁት ብዬ ነው ያሰብኩት። የቤሪሽ እንትኗን ሜቢ ኒውዮርክ ላይ ሴታፕ ሊኖር ይችላል፣ አላቅም። ክሎጀር አልሰጠኝም፣ ግን ኤስኤምቲ ስለነበረው ከኤዩዲ ላይ ኤዩዲ በጣም ቡሊሽ ነበረ። ኤንጂዲ ያው ዊክ ነው። ሜቢ ይሄ ዜሮ ነው። ይሄ ከምንም ማድረግ አልችልም። ክሎጀር ነበረው አልነበረውም? ክሎጀር ኤስኤምቲ ነበረው። ልክ ለንደን ሲከፈት ኮንፊርሜሽን ነው የጠበቅኩት ማለት ነው። እዚህ ጋር ለንደን ተከፈተ፣ ወደ ላይ ወጣ፣ ቲስፖቷን ፈጠረልኝ ማለት ነው። እዚህ ጋር ፕሮቴክትድ ሃይ ይሄ ነው የሚለው። ስቶፕ ሎሴን እሱ ጋር አረኩ እንደ ድሮ ማለት ነው። ዋንት ቱ ነው ታርጌት ያደረኩት። ፕራይስ ወደ ዋንት ዋን አካባቢ ጠጋ ብሎ ወጥቶ አወጣኝ ማለት ብሬክ ኢቭን አላረኩትም ነበር ይወርዳል ብዬ ስለጠበቅኩ። የስዌሙ ካንድል ነው ያወጣኝ ሙሉ በሙሉ ማለት ነው። ይሄን ይመስል ነበረ። ያው ሳምንቱን አንድ ሎስ አንድ ብሬክ ኢቭን የጨረስኩት ማለት ነው። በኪሳራ ነው ያለቀው ሳምንቱ። ያው ትንሽም ብትሆን አሪፍ ነው። እኔ ይሄ ሴታፕ ምናልባት ክሎጀር ስላልነበረው በብዛት ኤጃ ከተወሰዱ በኋላ ወደ ስር ኮንቲኒዌሽኖቹ በብዛት ሎሶች ናቸው የሚሆነው። ሃይ ሪስክ ነበረ። ሪስኩን ወስጄ ነው ትሬዷን ያጠዋት ማለት ነው። ሌላ ፔሮች ላይም እያየው ነበረ። ኢዩና ጂዩ ምንም ሴታፕ የላቸውም በብዛት። ኒውዮርክ ላይ ትሬድ ከሰጠኝ ሞስት አይመስለኝም። ለንደን ያው እንደምታዩት ነው፣ በቃ ቾፒ ነው። ትሬድ ማድረግ ራሱ ይህም በጣም ከባድ ነው። በአንድ ሎስ ራሱ መጨረሻ ሳምንቱ የሚገርም ነው። ይህን ይመስል ነበረ ሳምንቱን ሙሉ አንድ ብሬክ ኢቭን ትሬድ፣ አንድ ስቶፕ ሎስ ማለት ነው ከዚህኛው ጋር